የቀድሞ የትግራይ ክልል ርዕሰ መስተዳደር አቶ ጌታቸው ረዳ በወቅታዊ ጉዳዮች ዙሪያ ከፋና ቴሌቪዥን ጋር ያደረጉት ቃለ ምልልስ ትላንት ሰኞ ምሽት 3 ሰዓት ከተለቀቀ በኋላ ብዙዎች አስተያየታቸውን እየሰጡ ይገኛሉ። እንግዲህ ከጠቅላላ ቪዲዮ ወደ 1 ሰዓት ይጠጋልና ከዛ መካከል አቶ ጌታቸው ረዳ ያነሷቸውን ዋና ሐሳቦች እናቀርብላችኋለን። እንግዲህ አቶ ጌታቸው ረዳ በቃለ ምልልሳቸው እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩት ይበቃኛል ሲሉም ተደምጧል። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያ ስምምነት በኋላ የተጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት እና የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያ ስምምነት ከተፈራረመን በኋላ የጀመረ ይመስለዋል ያሉ ሲሆን ግን ጦርነቱ እየተካሄደ ንግዱም ነበር ብሏል። እኔ የማምንበት ትግል ነው ያካሄድኩት ብዬ አምናለሁ። በዛ በማምንበት ትግል ውስጥ የትግራይ ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም አይቀንስም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰደውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦች ነበሩ ሲሉም አጋልጧል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው ረዳ እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩት ይበቃኛል ሲሉም ተደምጧል። አቶ ጌታቸው የኤርትራን ሰራዊት እናፈርሳለን በሚል ዓላማ ዘመቻ የጀመረና ዘመቻውን የሚመራው አመራር ሰዎችን እያፈነ ገንዘብ ሲሰበስብ እንደነበርም ገልጸዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራን መሸጥ ንብረት ነው የሚባለው ወርዷል ወይ ይባል። ታፍነን ይዘን 27 ወጣት አንድ ቤት ትዘጋና ቤተሰብ አላቸው ውጭ ሀገር የሚባሉትን ሰዎች አካውንት እየጠየቅን እያንዳንዱ ሰው በትንሹ $4000 እንዲሰበስብ ተደርጎ 20 ሰው ካፈንክ $80,000 ታስገባለ። በዚህም የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበሰብ የሚያደርጉ አመራሮች የሚሰጡት ከፍተኛ አመራሮች ናቸው ብለዋል። ይህ ተግባር በመጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩን ተናግሯል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለህግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለና ለ2 ዓመት እንደሆነው ጠቁሟል። አቶ ጌታቸው ይህን የሚመራው የመረጃ መምሪያ ኃላፊ እርምጃ እንዲወሰድበት ወይም ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጸምም ሲሉም ተናግሯል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውን ያላጠፋውን የመተጋገዝ ባህሪ ያላቸው ሲሉም ተደምጧል። ከነዚህም በተጨማሪ አቶ ጌታቸው ረዳ በወቅት ንግድ ውስጥ ስላሉ አመራሮችም ተናግሯል። ወርቅ ንግድ ውስጥ የገቡ ለትግራይ ነጻነት እስከመጨረሻው እሰዋለሁ እያለ የሚፎክረው ጀነራል አለ፣ አሁንም አለ። እንዲህ አይነቱን የወርቅ ንግድ ውስጥ ነው ያለው ሊባል ይገባዋልም ብሏል። አቶ ጌታቸው ረዳ እነ ጀነራል ምግበ በወርቅ ንግድ ውስጥ ተሰማርተው እንደሚገኙም በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ያደረገ የመጣ ጀግንነት ነው ያሉት አቶ ጌታቸው እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ህዝብን ግዛት አንድነት የማረጋገጥ አድርገው እየገለጹ እንደገና ይህን ወጣት ለሌላ መስዋዕትነት ሊያደርጉ እየተንቀሳቀሱ ነው ሲሉም ተደምጧል። እነዚህ እነ ኃይለ ሥላሴ አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር ቢሆን አብሬ ለማገዶነት እዳርገዋለሁ በሚል በጀግንነት ስም እየፎከሩ ነው ሲሉም ገልጿል። እነ ምግበ እና ኃይለ ሥላሴ በወንጀል የተነከሩ ሰዎች ናቸውም ብሏል። ድንገት ሰላም ቢፈጠር ተጠያቂ እንሆናለን፣ አደጋ ውስጥ እንገባለን ብለው ስለሚያስቡ ግርግር እንዲያልቅ አይፈልጉም ሲሉም ገልጿቸዋል። የትግራይ ህዝብ ለሌላ ጦርነት ለማስገባት እያሰቡ እንደሆነ የጠቀሙት አቶ ጌታቸው የፌዴራል መንግስቱ ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲካሄድ የሚያስችል ስትራቴጂ ተቀይሶ እየተንቀሳቀሱ ነውም ብለዋል። ሰላም መፈጠር አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው። ነገር ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ በሚሆንበት ሁኔታ እስከመጨረሻው ድረስ እንዳይሆን እታገላለሁም ብሏል። በዚህ ትግል እንቅፋት የሆኑት የወርቅ ንግድ ላይ የተሰማሩ ዘራፊዎች ናቸው ሲልም ገልጿል። ግንባር አዛዥ ነኝ ይላል፣ ወርቅ ሲዘርፍ ነው የሚውለውም ብሏል።
በ2014 በወጣቶች በግንባሩ ሲተናነቁ በርቀት ዳባት፣ ደባርቅ፣ ሊማሊሞ ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ሰዓት በኤክስካቫተር ወርቅ እየቆፈረ ይሸጥ ነበርም ሲሉም ተደምጧል። በዚህ የዝርፊያ ኔትወርክ ፖለቲከኛውም እንዳለ ገልጿል። ከነዚህ ባለፈ አቶ ጌታቸው በመቶ ሚሊዮኖች ዘርፏል ስላሉት ኃይለስላሴም ተናግረዋል። ኮምቦልቻ ኢሹ አካውንት ነበረን፣ በዛ ሰዓት ጦርነት ገንዘብ ስለሚያስፈልገን ትክክለኛ ውሳኔ የወሰነውን የግል ባንኮች ሳንነካ የመንግስት እንውሰድ ብለን ፖለቲካል ወስነን እኔ እንደማውቀው 4 ቢሊዮን ኢሹ አካውንት ላይ ይህን ከብሔራዊ ባንክ ማረጋገጥ ይቻላል። ጊዜያዊ አስተዳደር ከሆንኩም በኋላ ወረቀት መጥቶልኝ ምን እንደተፈጠረ ባንኮች ውስጥ ግለጹልኝ የሚል ኢሹ አካውንት ውስጥ ያለውን ገንዘብ እንዲሰበሰብ ከተመደቡ ሰዎች መካከል አንዱ የግንባር አዛዥ የሚባለው ኃይለስላሴ በመቶ ሚሊዮን የሚቆጠር ገንዘብ የወሰደ ወደ 1 ቢሊዮን አካባቢ ገንዘብ ነው የወሰደው ሲሉም ገልጿል። አብዛኛው ሰው ትግሉ ለትግራይ ህዝብ ካለው የህልውና ጥቅም አንጻር እንጂ ገንዘብ አገኝበታለሁ ብሎ አይደለም የተሳተፈው ሲሉም የተናገሩት አቶ ጌታቸው እኔ በማውቀው ባረጋገጥኩት በሰነድ ጭምር እነ ኃይለ የወርቅ ማሽኖች ሲያስገቡ ነው የሚውሉት ብሏል። የፖለቲካ አመራሩ አብሮ የወርቅ ንግድ ውስጥ መሰማራቱን ጠቁሟል። ሰዎች ማሽን ሲያዝባቸው የፌዴራል ሰዎች ጋር እየተዋወሉ እናንተን የመሰለ ሰው የለም እያሉ እየተለማመኑ ማሽን ስለማስለቀቅ እንደሚሞክሩም ገልጿል። ጥናት እገሌ እኮ 300 ሚሊዮን ወስዷል በቁጥጥር ስር ይዋል፣ እገሌ ይህን ማሽነሪ ወስዷል በቁጥጥር ስር ይዋል፣ እርምጃ ይወሰድ ከተባለ 2 ዓመት እንደሆነው አመልክተው የቀረበውን ጥናት ዶክመንትና ዶክተር ደብረጽዮን ገብረ ሚካኤል እንደሚያውቁትም ጠቁመዋል። ትግሉ ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎች ይዞ እንዳይጠፋና የውሸት አንድነት ለማስቀጠል ሲባል እርምጃ መውሰድ አልተቻለም ብሏል። የመረረኝ ሰዓት እርምጃ እንዲወሰድ ዶክመንት አቅርቤ ተግባራዊ አልተደረገም ብለዋል። እነ ምግበይ እነ ኃይለስላሴ በስም ጠቅሰው መጠየቅ ስላልቻልን ሁሉም የሰራዊት አመራር ዘርፏል የሚል የጅምላ መልእክት እያስተላለፈ ነው የመጣው ውሸት ነውም ብለዋል። ተጠያቂነት እንዲሰፍን የፖለቲካ አመራሮች እንቅፋት እንደሆኑ ይህን የሚያደርጉትም እነሱም ተጠያቂ ስለሆኑ እንደሆነ አቶ ጌታቸው ረዳ ይፋ አድርጓል። አብዛኛው የሰራዊት አመራር ግን ሰላም ፈላጊ እንደሆነም ጠቅሷል። እንግዲህ በዋናነት በክፍል 1 ቃለ መጠይቃቸው ካነሱባቸው ዋና ሀሳቦች መካከል እነዚህ ተጠቃሽ ናቸው።